እሺ እንዴት ነው ነገሩ አጣራክ ነገ ፍርድ ቤት ይቀርባል ከዛ ፍርዱን ያገኛታል ቆይ እኔ ምለው ምን አርጋኝ ገደልኳት አለ እንደው ምን ምክንያት አቀረበችን ምስኪን ልጅ ያፈቅራት ነበር ለታገባ መሆኗን ሲሰማ ነው እንደዚህ ያደረጋት አረመኔ ነው እንደው ፈጣሪ ይቅር አይበለው ይሄንን ሀዘን እሱ ቤት የሚግባ ልጁን ሳይ ኤልሲ እንኳን ሰው አይጥ የሚገል እኮ አይመስልም እንዴት እንደሚያሳዝን መልኩ ይሆናል አይ ምስኪን ይሄ አረመኔ የልጄን ነፍስ በላ እውነት ነው መልኩ እንደዛ ሊሆን ይችላል ግን ውስጡን አውጥቶ አሳየን እንደው ቢልልን ሄኖክ እንዳለው ልጄን እንደገደለ እሱንም አንቆ ነበር መግደል በቃ ይበቃል አውልቷንም ሄደን ቢሆን ቼክ እናደርግ አርባውም እየተዳረሰ ነው ከእንግዲህማ አርማችንን እናውጣ በቃ ፈጣሪ ያለው ነው የሚሆነው ሰሚያለሽ እንደዚህ እንደከተፍሹ ሽንኩርት ሳልከታተፍሽ ቀደም ለሄኖክ ልትነግረኝ የነበረው ነገር ነገሪ ምንድነው እሱ መቤት ቀደም ለሄኖክ ልትነግረኝ የነበረው ነገር ተናገሪ ለነግረው የነበረው ነገር እኮ ዘው ነገርኩት ሰሚያለሽ ይሄ ያስኩት ነገር ምን እንደሆነ አልገባሽ መሰለኝ ቢላ ይባላል ከወጋሽ ደግሞ ይገልሻል ንገሪ ምን ነበር ልነግረኝ የነበረው ሲፋን የሆነ ያየሽው የሰማሽው ነገር ካለ ብንነጋገር ይሻላል ቆይኔ ምን ላይ ደግሞስ ምን ልሰማ እችላለሁ እኔ እንጃ ምናልባት ቀደም ለሄኖክ ልትነግረኝ የነበረው ነገር አውቄ ማስተካከል የምችለው ነገር ከሆነ እኔ ምንም ብገልሽ ምንኛ ደስ ባለኝ ነበር ግን እስከዛሬ ታገስኩሽ ከበቂ በላይ ነው ዛሬውኑ እቃሽን ጠቅለሽ ከዚህ ቤት ውጪ እኔ እኮ ግን ምንም ያደረኩት ነገር የለም መቤት እኔ ማንንም ላብ አልፈልግም የገባሽበትን ቀን ቁጣሪና ገንዘብሽም ሳይጂ ታውቆሻል ግን በተደጋጋሚ እየተገናኘን ምን ነው ከበዳሪ ጋር ተደጋጋሚ መገናኘት ይልክ አይደለ አረ እንደዛ አይደለም ያው ድንገት ምናልባት ብድሩም ሊቀንስ ይችላል እንደዛ ከሆነማ በጣም ጥሩ ነው እኔ ምልክ ሄኖክስ ማለቴ እንዴት ሆነ ያው እጁን የሰጠው ልጅ እንዳልሆነ አስበው ጥርጣሬ ውስጥ ነው ያለው የምር ግን ሁሉም ሴቶች እንደ ሄኖክ አይነት ፍቅረኛ እንዲኖራቸው እንደሚፈልጉ በጣም እርግጠኛ ነኝ አዎ ወንድሜ በጣም ጥሩና ለፍቅረኛው ታማኝ ሰው ነበር ግን ምን ዋጋ አለው ሁሉም ነገር የማይሆን መንገድ ያዘበት በእናት ደውልለትና ጥራው አስፈላጊ ከሆነ እኔ ጋብዛችኋለሁ እንዴ ቆይ ያበደርኩሽን ገንዘብ እኛን በመጋበዝ ልትጨርሽው ነው እንዴ ግድ የለም ይለቅ እሺ ሄሎ ወንድሜ ከአና ጋር ኮኝ ነው እኔ ላውራው ሄሎ ሄኖክ እንዴት ነህ እባክህን ካፌናና ቁጭ ብለን እንጫወት በዛውም ጭንቀቱ ይለቀሃል እምቢ አትለኝም ብዬ አስቤ እኮ ነው ተሳሳትኩኝ እሺ በቃ ቻው እንዴ
ወዴት ልትሄጂ ነው? ሄኖክ በነበረን ጊዜ በጣም ደስተኛ ነኝ። አሁን ግን ከዚህ መሄድ ይኖርብኛል። እሱ ደግሞ ምን ማለት ነው? ማለቴ የተፈጠረ ነገር አለ እንዴ? እናት እመቤት ከዚህ እንደወጣ ትፈልጋለች እና እቃሽን ሰብስበሽ ውጭ አለችኝ። እንዴ ለምን? ማለቴ ያጠፋሽው ነገር አለ እንዴ? እንደውም እስቲ ቁጭ በይና ቀስ ብለሽ አስረጂ። እኔ ምንም የገባኝ ነገር የለም። ብቻ ግን ዝም ብላ ነው ውጭ አለችኝ። እንደዛማ አይሆንም። እማዬ እማዬ! ምንድነው የሚያስጮህ? ስሚ አንቺ ደግሞ እዚህ ከምን ሰሪያለሽ? ነው ውጪ ነው ውጪ። ቆይ እሷ ምን አጥፍታ ነው ከዚህ ቤት እንድትወጣ የፈለግሽው? ትሰማለህ? የምቀጥረውን ማባረረውን አንተ ልመርጥልኝ አትችልም። እሺ ይሄ የኔ ቤት ነው። እንደ ወንዶች የጓዳውን ስራ ሳይሆን የፊት ለፊቱን የወንዱን ስራ። ትሰሚኛለሽ እማዬ? እንደዛ በተጎዳው ሰዓት ከማንም በላይ ከእናንተ እንኳን ከቤተሰቦቼ በላይ አብራኝ የነበረች ልጅ ነች። ዋው በጣም የሚገርም ነገር ነው የሰራሽው። በጣም ነው የማመሰግነው። ልጄን ስለተንከባከብሽልኝ በጣም አመሰግናለሁ። ትሰማለህ? እኔ ደሞዟን ሰጥቻታለሁ። ቲፕ ማረግ ከፈለክ ቲፑን ስጣትና ትውጣ። ሂጂ። ይኸውልሽ እማዬ፣ እቺ ሴት ለዚህ ቤት ካደረገችው ነገር አንጻር ብታጠፋም ልናባረራት አይገባም። አንተ እያዘዝከኝ ነው ያለኸው? ይኸውልሽ እማዬ፣ እኔ እያዘዝኩሽ ሳይሆን እየነገርኩሽ ነው። እኔ የእሷ ውለታ አለብኝ። እያጽናናች ቆሜ እንድሄድ ያደረገችኝ እሷ ነች። ያንተን ውለታ የራስ ቤት ሲኖር ቁጣል። ይሄ የኔ ቤት ነው ተናግሬያለሁ። ምንድን ነው የሚያስጨዋችሁ? ጩኸታችሁ እኮ ውጪ ድረስ እኮ ነው የሚሰማው። አሰማውም እንዴ? ልጅ የመጀመሪያ ልጅ ነኝ። እዚህ ቤት ያለው ነገር የምቆጣጠረው የማዘው እኔ ነኝ እያለ ነው። ይኸውልህ አባዬ፣ እንደዛ አይደለም። ታዲያ እንዴት ነው እባክህ? እስኪ ለአባትህ ማስረዳዋ። ቆይ እስኪ እመቤት እድሉን ስጪው፣ እስኪ አንድ ያውራ። ይኸውልህ አባዬ፣ እኔ በሀዘን በተጎዳው ጊዜ እቺ ልጅ ብዙ ነገር አድርጋልኛለች። ዛሬ ግን ምን እንደሆነ አላቅም። እማዬ ውጪ እያለቻት። ለምንድን ነው የምታባራት እመቤት? ምን አጥፍታ ነው? የጓዳይን ጉዳይ ለእናንተ ማማከር ያለብኝ አይመስለኝም። ምክንያቱም እናንተ ወንዶች ናችሁ። ሰሚያለሽ? እቺ ልጅን ከዚህ ቤት ታስወጫት፣ ጸቡ ከኔ ጋር። እሺ ማን እንደሚያስብ ማን? ሄኖክ በጣም አመሰግናለሁ። ላንቺ እኮ ከዚህም በላይ ይገባሻል። ይኸውልሽ ደግሞ እኔ እያለሁ ከዚህ ቤት በፍጹም አትወጭም። እሺ በቃ እኔ ወደ ስሬ ልግባ። ጭራሽ የኔን የሚስትን ሐሳብ ጥለ የገረድን ሐሳብ መደገፍ ጀመርክ አይደል? ሴትዮ አንቺን በመደገፍ የገባውበትን ጦስ አይሽ አይደል እንዴ? ምንም ቢሆን መደገፍ ያለበት የኔን የሚስትን ሐሳብ ነው። አሁኑን ሂደህ እቺ ገረድን አባርልኝ። ጮክ ብለሽ እያወራሽና እያዝሽኝ ያለሽው አልታወቀሽም? አንተም እኮ በዛች እርኩስ ፊት እኮ ነው ሐሳቤን አጣጣለ ያዋረድከኝ። ትሰሚያለሽ? አጠገባችን ያለን ሰው ከጎናችን ሊርቅ አይገባም። እኔና አንቺ ሬሳውን ስንቀብር በቪዲዮ ተቀርጾ ተልኮልናል። ማን ይሄንን ያደረገው? አላውቅም። 3 ሚሊዮን ብር ካላመጣ ማህበራዊ ሚዲያ ላይ እለቀዋለሁ ብሎኛል። ይሄን ካላደረግን ደግሞ እኔም አንቺ ወይ እንወርዳለን። ታዲያ ያለንን ብር ይሰጠዋ። ምን እየጠበክ ነው? እሱማ ምን አማራጭ አለ? ገንዘቡን አዘጋጅና የምታስቀምጥን ቦታ እነግርሃለሁ ብሎኛል። ይልማ ደግሞ በስልክ ቁጥሩ ማንነቱን እያጠራ ነው። እንዴ ቆይ ማንነቱ ምን ያደርግልናል? ቪዲዮን ይሰርዝልን እንጂ። እንደዛማ ቢሆን ጥሩ ነበረ። ሳተነው ድጋሚ ያለመጠየቁ በምን እርግጠኛ ነን? ያለን አማራጭ እሱን አግኝተነው እስከ መጨረሻው መግደል። ወይኔ ጉዴ! ወይኔ እመቤት! ምን አይነት ጣጣ ውስጥ ነው የገባ ነው? ይሄንን ነገር ያደረጉት አጠገባችን ባለ ሰው ነው። ስለዚህ አጠገባችን ያለን ሰው ከጉያችን ማራቅ የለብንም። እኔም እኮ ሲፈንን ላባራት እኮ የነበረው ጠርጥሪያት ነው። በምንድን ነው እሷ እንደሚጠረጥርሻት? በዚሁ ጉዳይ ነዋ። ለሄኖክ የሆነ ነገር ልትነግረው ስትል ደረስኩኝ። ከዛ ስለ ፍቅረኛው ሞት እያጽናናሁት ነው ብላ ዋሸችኝ።
ግን ላውጣጣት ሞከርኩኝ። ምንም ባስፈራራት ምንም ልትናገር አልቻለችም። እሷን በደንብ ትቋጥረት፣ ካጠገቧ ማትራቂ። እንደዛ አደርጋለሁ። እሺ እንዴት ናችሁ ታዲያ? እኔ የምልህ ሄኖኬ አንዳንዴ ስራ ሳይኖርክ እንደዚህ እየተገናኘን ብንጫወት ምን ይመስልካል? ደስ ይለኛል። በዛውም ጥሩ ቤተሰብና ጓደኛሞች እንሆናለን እኮ። እሱን እኮ ነው የምልህ። ቆያ ጉዳይ እንዴት እየሆነልክ ነው? እስቲ እንግዲህ እውነተኛ ገዳዩን ለማወቅ ከወንድሜ ጋር እየጣርን ነው። አግኝተነው ለፍርድ እንደምናቀርበው እርግጠኛ ነኝ። አይቀርም፣ አይዞህ። እውነትን ይዘህ ተራመድ እንጂ እግዚአብሔር አንድ ቀን ይረዳሃል። እውነት ደግሞ ራሷን በራሷ ጊዜ አንድ ቀን ትገልጻለች። አዎ። አቤል ምን ነው ዝም አልክ? ምን አልከኝ ሄኖክ? እንዴ አቤል የት ሄደክ ነው? እስካሁን እያወራነውን እየሰማህ አልነበረ? አኔ አንቺ ያወራሽውን እንዳለ ሰምቻለሁ። ቆይ እኔ ሲያወራሁትን ምንም አልሰማ? አንተ ደግሞ እሱ አላወራችሁ ነገር አሁንና አንገት ከመነቅነቅ ውጭ ሌላ ምን ፈጠርክ? እውነቴን ነው ምልክ። አንዳንዴ መናፈሻ ላይ ተገናኝተው ሲጫወቱ ሲሳሳቁ ሳይ ምን አለበት እኔም ጓደኛ ኑሮኝ እንደነሱ በሆንኩል ነበር። አታስቢ፣ ከዚህ በኋላ እኔም ሆንኩ ወንድሜ ምርጥ ጓደኞች እንሆንሻለን። እና ልሻለሁ ሄኖክ በእናትና በአባቱ ፊት ተከራክሮ ወደ ስራ ይመለሰኝ። እውነትሽን ነው። ከዚህ ቤት ከወጣው በምንም አይነት መንገድ ገንዘቤን ማስመለስ አልችልም። እሺ ደግሞ ሳልነግርሽ አመሰግናለሁ ስለወኩ አቀፈኝ። አንቺ ደግሞ ስለ ሄኖክ አይደል እንዲያወራን ያለነው? ምን ችግር አለው? ሄኖክ በጣም ጥሩ ልጅ ነው። በዛ ላይ ሰው አክባሪ፣ ደግሞ በጣም ያሳዝናል። ቆይ እንደውም አንድ ሀሳብ መጣልኝ። አሁን እኮ እዚህ ዝም ብዬ ተቀመጥኩ እንጂ የቤተሰቤን ገንዘብ ለማስመለስ ምንም ነገር አላደረኩም። እሱማ ወዲያው የሆነ ነገር ስለሆነ ተደናግጬ ነው። አሁን ግን አንድ ነገር አግኝቻለሁ። አያይ እኔም አሁን ነው ሀሳቡ የመጣልኝ። ይኸውልሽ ሄኖክ ጥሩ ሰው ነው። ከሱ ጋር ፍቅር ጀምሬ ከዛ አገባዋለሁ። በተዘዋዋሪ የቤተሰቤን ገንዘብ አስመለስኩ ማለት አይደለም። እኮ ላታለው እኮ አይደለም ያልኩሽ። እኔም አፈቅረዋለሁ እሱም ያፈቅረኛል። እድሉን ልጠቀም ነው ያልኩሽ። እሱን አብረን የምናየው ይሆናል። ብቻ በአንድ ድንጋይ ሁለት ወፍ ማለት ይሄንን ነው። በአንድ ድንጋይ ሁለት ወፍ? ምንድን ነው የምታወሪው? ከማን ጋር ነው የምታወሪው? ጓደኛዬ ናት። ሰሚያለሽ? ከዚህ በኋላ እዚህ ቤት ውስጥ ስልክ ማውራት አይፈቀድም። የምታደርጊውን እያንዳንዱ ነገርም ተጠንቀቂ። አለበለዚያ ይኸውልሽ ገድዬ ቱቦ ውስጥ ነው ሬሳሽን የምጥለው። ያወቅሽኝ አልመሰለኝም። በስመ አብ ምን አይነት ሰይጣን ነች! እርግጠኛ ነኝ ያችን ምስኪንም ቱቦ ውስጥ ነው የጣለቻት። እንዴ ሰው በዚህ ዕድሜው ንስሐ ገብቶ ከፈጣሪው ጋር ይቀራረባል? ብቻ ልቦና ይስጥሽ እንጂ ሌላ ምን ይባላል? እንግዲህ ቤቴ እዛ ጋር ነው። አንድ ቀን ሻይ ቡና አላችኋለሁ። ሰላም። ቆይ ግን እቺ ልጅ ስራዋ ምንድን ነው? ሰው ቀጥራ ነው ሱቅ የምታሰራው። ያው የምትሰራው ዲኮር ስለሆነ ስራ ሲኖር ወጣ ምናምን ትሰራለች። ይልቅ እሱን ተውና፣ እንዴት ነው ደስ ትላለች አይደል? አዎ ቅን ትመስላለች። ጨዋታዋም ደስ ይላል። ከልክ ያላለፈ ነው። ጥሩ ልጅ ትመስለኛለች።
ታዲያ እንዴት ነው እቺ ልጅ ለወንድምህ አትመኝልኝም? እኔ እኮ እንደዛ አፍህን ከፍታ አይኗን ስታያት ጠርጥሬ ነበር። አፍቅርሃት ነው እንዴ? እንደዛ ነገር ወንድሜ። ይኸው እንግዲህ ተፍ ተፍ ለማለት እየሞከርን ነው። ለማንኛውም ግን ደስ ብሎኛል። በቅርቡ የወንድሜ እጮኛ ብዬ እንደምጠራት ተስፋ አደርጋለሁ። አደርገዋለሁ ወንድሜ፣ አደርገዋለሁ፣ አይቀርም። እሺ አሁን እንሂድ ወይስ አሁንም ጠብቃት ኋላ ኋላ ታያታለህ? አንተ ተው እንጂ እንደዚህ አትበል። ቆይ አንተ ስታፈቅር እኔ እንደዚህ ብያለሁ? በላ እንደዚህ መሆኑ በጣም ነው የሚገርመው። አየህ ግን አይደል ገደል የተባለው ልጅ ምንም የሚያውቀው ነገር የለም። እናቱ ታማሚ ስለሆነችበት እሷን ለማስታመም ሲል ነው ስርን የመረጠው። በጣም ያሳዝናል። እህቱም እንደምታያት ብቻዋን እየለፋች ነው። ቆይ ግን ምን አይነት ሰዎች ናቸው? ገና ሰው መግደላቸው ሳያንስ ቤተሰብ ላይ ይጮታሉ፣ ቤተሰብ ይበትናሉ። ይሄ እኮ ቁስል ላይ እንጨት ከመስደድ አይተናነስም። ወንድሜ እነዚህ ሰዎች ለህግ አቅርበን ሲቀጡ ማየት ነው ያለብን። እነዚህንም አግኝቶ በነዳጅ አርከፍክፎ ማቃጠል። አሁን ምን እንደገባኝ ታውቃለህ? ይህንን ነገር ያደረጉት ሰዎች በጣም አቅም እንዳላቸው። ስለዚህ ስናጣራ አቅም ያላቸውን ሰዎች በደንብ ነው መፈተሽ ያለብን። አዎ እንዴት አድርገን እንደምናስወጣጣ ነው ግራ የገባኝ። ወይ እስር ቤት ሄደን ልጁን እናፋጣው እንዴ? አንተ ደግሞ እነሱ እኮ በጉልበትም በገንዘብም ከኛ የተሻሉ ናቸው። ስለዚህ ምንም እንዳይናገር አስፈራርተውታል። ስለዚህ ለኛ ምንም ነገር ሊነግረን አይችልም። አዎ በትክክል። ቆይ እሺ ምን እናድርግ? ቆይ ወንድሜ ሳራ የተጣላችሁ ሰው ሊኖር ይችላል እንዴ? በስራ ቦታዋ ምናምን? በፍጹም ሳራ በህይወቷ የሚፈጠረውን ነገር በሙሉ ትነግረኛለች። ስለዚህ ይህንን ነገር ሊያደርግ የሚችለው ወይ እሷ ወይ ደግሞ ያንተ ጠላት ነው የሚሆነው። እኔ እንደዚህ አይነት ነገር የሚያደርስ የተጣላሁት ሰው የለም። ባይሆን የቤተሰቧን አላውቅም። በቃ ሊሆን የሚችለው ይሄ ነው እንጂ ከመሬት ተነስቶ ሰው ሰውን አይገልም። ትክክል ነው ወንድሜ። ስለዚህ ቆይ አሁን ምንድነው ማድረግ ያለብን? ንገረኝና ባይሆን እናድርግ። አሁን አባት ወይም እናቷ ጋር ሄደን የተጋጨ ሰው ካለ መጠየቅ ነው ያለብን። ጥሩ እንደዛ እናድርግ። በቃ በል እንሂድ። እኔ የምልሽ ሲፈን እመቤት ትዳ ነው የነገርሽኝ ነገር የለም? አንድ ጓደኛዬ ጋር ፕሮግራም ጠርታኛለች ብላ ነው የወጣችው። ከጠየቀሽ ንገሪው ብላኝ ነበር። ቅድም ደግሞ አንተ ተኝተህ ስለነበር ነው ያልነገርኩ። እኔ የምልሽ ቅድም ግን ልጄ እንደዛ ወገቡን ይዞ የተከራከረልሽ ግን ለምንድን ነው? ያው እመቤት ያደረገችው ነገር ትክክል ስላልነበር ይመስለኛል። ደግሞ እኮ እሱ ብቻ አልነበረም ለኔ ወገነው። አንተም ከኔ ጎን አልነበርክ እንዴ? እኔ እንኳን ምክንያት ስለነበረኝ ነው። ግን አንቺ እሱ ሲያወራ አይን አይኑ ትመለከቹ ነበር። ያሰብሽው ነገር አለ እንዴ? አረ በፍጹም እኔ እንጃ። እያየሁት ነበር እንዴ? አይ አላቅም። ትሰሚያለሽ? አሁን ለምጠይቅሽ ጥያቄ ቀጥተኛ መልስ እንድትመልሽ እንፈልጋለሁ። እሺ የማውቀው ነገር ከሆነ መልሳለሁ። የማታውቂውን ጥያቄ አልጠይቅሽም። እዚህ ቤት ድግስ በነበረ ቀን ጠዋት አካባቢ ላይ አንቺ የት ነበርሽ? ያው ኪችን ነው የምሆነው፣ የጎደለውን ነገር እየሰራራሁ። የዛን ቀን እመቤትን አይተሻት ነበር እንዴ? አዎ ኪችን እየመጣች የደረስኩበትን ስታይ ነበር። ግን ሳሎኑ መስተካከል ስለነበረበት እሷ ብዙን ጊዜ ሳሎን ነበር ያሳለፈችው። እሺ በዛ ቀን ግን ወደ ሱቅ ሄደሽ ነበር አይደል? አዎ እመቤት እቃ እንድገዛ ልካኝ ወጥቼ ነበር። ከዛ እኔና ሚስቴ ግቢ ውስጥ ቆመን ስናወራ አንቺ ውጪ ሆነሽ ተደብቀሽ ትሰሚ ነበር አይደል? ማ እኔ? አረ እንደመጣው በሩ ክፍት ነበር። ከዛ ገባው እኮ። ያስደነገጥሽኝ እኮ ከተደበቅሽበት ስትወጪ እኮ። አረ ምንም አልተደበኩም፣ ቀጥታ ነው። በቃ አሁን ወደ ስራሽ ግቢ። አረ
ይሄን ሁሉ ጥያቄ ግን ለምን ጠየቀኝ? ኢትዮ ውስጥ ለምትሰራ ሴት ማጣራት ስለፈለኩ። ምን ነው መጠየቅ አልነበረብኝም ነው? አረ በፍጹም እኔ እንደዛ አላልኩም፣ ነገሩን ነው እንጂ። አሁንማ ቤት ውስጥ ለምን ዝንብ ገባ ብላችሁ ትጨናነቃላችሁ። የሰው ደም መቼ ያስተኛና